እንግዲህ ዩቲዩብ በሌላ ቪዲዮ ተመልሰን መተናል። እንግዲህ የዛሬ ቪዲዮአችን የሚሆነው ደግሞ በ200 ብር ቀኑን ሙሉ እንዴት ከምግብ ጋር የሚሆን ችግር የለውም ብቻ እንዴት መዝናናት እንዳቻለሁኝ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። በቃ የምንዝናናበትን ነገር አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን እላችኋለሁ። ይመቻችሁ። ያው ዩቲዩብ አሁን ያው ጌም ዞን እየገባ ነው። ከዛ በኋላ ጌም ዞን ገብተን ፒኤስ ምናምን እንጫወታለን። ከዛ በኋላ የምናደርገውን ነገር አሳያችኋለሁ። ቀኑን ሙሉ በ200 ብር ነው ፈታ የምንለው። ተከታተሉ። ፒኤስ እንቀጣቀጣለን ነው የምልህ። እንግዲህ አሁን ፒኤስ እንጫወታለን። ፒኤስ እንጫወታለን። ይሄ ልጅ ከዛን ቀጠቅጠዋለሁ ነው የምልህ። እንደው ማለት ነው ከዛን ስማ፣ ቆይ አሁን የተሸነፈማ ይከፍላል። እንደመጀመሪያ የተሸነፈ ይከፍላል። ከዛን እሺ 3 ጨዋታ በተከታታይ ካሸነፈኝ እጋብዘዋለሁ። ካሸነፍኩ ትጋብዘኛለህ? እሺ 5 በተከታታይ 5 ጨዋታ ካሸነፍኩ ትጋብዘኛለህ? እንግዲህ ያው ጋብዘዋለሁ። ቡና ጋብዘዋለሁ። 3 ጨዋታ ተከታታይ ካሸነፈኝ እኔ ጋብዘዋለሁ። ካሸነፍኩኝ ደግሞ እኔ ፈረንሳይ፣ እኔ ማድሪድ ይዋጣልናል። አሁን ቀጠቅጣለሁ ነው የምላችሁ። እኔ አላሳፍራችሁ። አይዟችሁ። እኔ ቤተሰቦች አልከፍቼም መላክ It's feeling like a cold dog winning, the sun still behind the trees. Yeah. She asked me if I had another minute and I didn't have the heart to leave. ሁለተኛ ጨዋታ እንቀጥላለን። እንግዲህ ያው ጋይስ ገና በዳኛው ምክንያት እረፍት ወጥቷል። ተስፋ አልቆርጥም። ካምባክ ጎሉን አቻ ያግዘናልና አሁን ያሳያል። ጎሉን ብቻ አጋባ አንተ አቂ እንጭደ ያለ ሰውዬው እኔ ማባባኔማ አቺን በማን ነው ተረጋግጣት እስቲ ተስፋ አንቆርጥም። አለቀው። አሁን ደግሞ ሶስተኛ ጨዋታችን የቤላንቺ ጎል ብያለሁ። እድል ነው ዋናው ጎል ነው። ምንም ምትል የሚባል ነገር ዋናው ጎል ነው። ከዛ ጋር መቆጠሩ ነው ማጋይ እያየ ነው ጎል ነው። ይሄን አግባና ከኔ ጋር አስረድስ ካንካውስ
ከ6 ጋር የሚባል ነገር የለም። ጎል ነው ተጫውተህ ነው የምታገባው። እረፍት ሁለተኛ ነው ማብራት ጠፋ። እንግዲህ አሁን ማብራት ጠፍቷል። እስከዛ ምናምን የፑል እንጫወታለን። ከዛ በኋላ ማብራት ሲመጣ ተመልሰን መምጣታችን አይቀርም። ይሄ ልጅ ቀጠቅጠዋል። ከዛ በኋላ ዋናው ተረኛ ሳይወጥ ማብራት መጥቶ ጠፍቶ ነበረ፣ ተቋርጦ ነበር። አሁን ደግሞ መጥቷል። እንቀጥላለን ማለት ነው እና ደግሞ ማለት ነው እና ላይክ ሼር ሰብስክራይብ እያደረጋችሁ አብሶ ሰብስክራይብ እያደረጋችሁ 1500 ምናምን አካባቢ ደርሰናል። በዛ ትንሽ እስኪ ከዛ ከፍ 2000 ምናምን በቅርብ ጊዜ ውስጥ እና ሌላም ቪዲዮ ምናምን እሰራላችኋለሁ። በቃ ብቻ ሰብስክራይብ እያደረጋችሁ ተከታተሉ። ሁለተኛ አስሬ ገርሞል። ወይ በእናትህ አታሳፍረኝ እግዚአብሔር ሆይ። ኤክሰለንት እንዴት ፈርስታ ፎቶ ላይ 2-0 የመራው አንድ ጎል ነው ያገባው። ጋይስ ወጥተናል አሁን ከጌም ዞን። አሁንም እስቲ ሌላ ቦታ ምናምን ፈልገን እንሄዳለን እና በቃ ላይክ ሼር ሰብስክራይብ እያደረጋችሁ እየተዝናናን ነው የምላችሁ። በ200 ብር ፏ እያለን ነው የምላችሁ። በቃ ቢላል ቡናውን ሊጋብዘኝ እየወጣ ነው። የቅድሙ ጨዋታ ተበልቻለሁ። ምንም ማድረግ አይቻልም። እንግዲህ አሁን ቡናችንን ልንጠጣ ገብተናል። እኔንም ትጋብዘኛለህ? እሱን ትጋብዘዋለህ? እንግዲህ ያው ቡናችን ደርሷል። የኔ ተከታይ የእሱ ማኪያቶ የእሱ ሎዝ ለምን ሎዝ እንደሚጠጣ ደግሞ ያጣቃላችሁ። እንዲህ አይነት ሰው እስማ እስኪ የሆነ ነገር በለው። የኔን ቻናል የኔን ፋሚሊ የሆነ ነገር በለው ነው የምፈልገው። ጋይስ እንግዲህ ሰብስክራይብ አድርጉት እንጂ ምንድን ነው ሰብስክራይብ እንዳታረጉ? ምን ችግር አለ? ሰብስክራይብ ብታረጉት ንቀት ነው ንቀት እና በዚህ ቪዲዮ ቢያንስ 2 ሰው ሰብስክራይብ ማድረግ አለበት። ያው ጋይስ በ200 ብር ማለት ነው በስትክክል ፏ ማለት ትችላለች። እስካሁን እኮ ብር አላወጣም። ቡና እሱ ጋበዘኝ። ከዛም ፒኤስ ደግሞ እንዳለ እሱ ነው የከፈለው። አሸነፍኩት። ብቻ ግን እሱ ምንም የከፈለው ነገር የለም። እኔ ምን 200 ብር ቀኑን ሙሉ አይደለም ቀኑን ሙሉ በ100 ብር ራሱ የምር ቀኑን ሙሉ ምናምን እንደዚህ ይዋላል። አሁን አይ ቲንክ እኮ 200 ብር ምናምን ያለኝ ግን አሁን ማረጎ ነገር ራሱ በጣም ብዙ። እስቲ ሌላ ምግብ ምናምን እንበላለን እያሉ ይሄ ርቦታል፣ ይሄም እዚህ ጋር ርቦታልና ያው ምግባችን ደርሰዋል። ሚክስ አታደርጉ? ተዘሯል። እኔም በጣም ጠገብኩ። በጣም ጠግበናል። ይጣፍጣል ብቻ በጣም እና አዝሩ እና 120 ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉ እላችኋለሁ። ይመቻችሁ። ወዳችኋለሁ በጣም